ትሬድ በከፈታችሁ በትንሽ ሰከንድ ውስጥ ገበያው የእናንተን ስቶፕ ሎስ መጥቶ ወደ ፈለጋችሁት አቅጣጫ ሄዶ ያውቃል። ብዙዎች ይህን እንደ መጥፎ እድል ይቆጥሩታል። እውነታው ግን ይህ የሪቴል ወጥመድ ወይም ሪቴል ትሬደሮች የሚጠቀሙበት ትልቅ ምስጢር ነው። ዛሬ ትልቁን የባንኮች ፈለገ በመከተል የገበያውን አቅጣጫ መቀየር እንዴት ቀድመን ማወቅና መለየት እንዳለብን አስተምራችሁ። አሁን በቀጥታ የሊኩዲቲ ኮንሰፕትን እናያለን። ሊኩዲቲ በኤክስዩኤስዲቲ ወይም ጎልድ ዩኤስዲቲ ዶላር ጋር ስናይ አንድ ገበያ ሊቀለበስ መሆኑን ለማወቅ የመጀመሪያ ስማርት መኒ ወይም ባንኮች የት ጋር ሊኩዲቲ እንደሚፈልጉ ማወቅ አለብን። አብዛኛው ትሬደሮች ስቶፕ ሎሳቸው የሚያስቀምጡት ግልጽ በሆነ ቦታ ነው። ለምሳሌ ሰፕላይ እና ዲማንድ ኤሪያ ወይም ሰፖርት እና ሬዚስታንስ ሊሆን ይችላል። ይሄ ደረጃ ብዙ ጊዜ ሪቴል ትሬደሮች እዚህ ጋር ሊኩዲቲ ስለሚያስቀምጡ ትልልቅ እነዚህ ሄጅ ፈንደሮች ባንኮች ደግሞ ያለ ሊኩዲቲ ያሳደውኝ ያለ ማስወጣት እንትን ይላሉ ማለት ነው። ለምሳሌ አንደኛ ደረጃ ላይ ሊኩዲቲ ልናገኝበት የምንችለው ሊኩዲቲ ሞር አለ ተብሎ የሚታሰበው ለምሳሌ ኢኳል ሃይ ተመሳሳይ ማለት ነው። ማርኬቱ እኩል በሆነበት ቦታ ኢኳል ሃይ ለምሳሌ አሁን እዚህ ጋር ማርኬቱ እዚህ እቺ እስከዚህ እስከምታዩት እኩል ናት ወይም እቺን አልሰበረቻትም እቺኛዋ ማለት ነው ኢኳል ሃይ ናት። ስለዚህ እዚህ ጋር ሰፖርቱ ላይ ሊኩዲቲ አለ ማለት ነው። ማርኬቱ ወደ ላይ የሚሄድበት ሪዝን ሊኩዲቲ ከላይ አለ ማለት ነው። አሁን ደግሞ በሁለተኛ ደረጃ ደግሞ ሊኩዲቲ ስዊፕ ወይም ሊኩዲቲ የት ጋር እንዳለ ካየን ምንድነው ኢኳል ሎ ላይ ማለት ነው። ኢኳል ሎወር ሎ ሆኖ እኩል ሎ ካለው ማለት ነው። ለዚህ ጋር አሁን ታቿን ፕሮቴክት ናት፣ ሁለቷም አልተሰበረችም። ስለዚህ እዚህ ጋር ታች ላይ ሃይ የሆነ ሊኩዲቲ አለ ማለት ነው። ስለዚህ ማርኬቱ ያለበት ቦታውን እንደዚህ አኮሚሌት እያደረገ ነው። አኮሚሌት አድርጎ ወይ ወደዚህ ማኒኩሌት አድርጎ ይመጣል ወይ ወደ ላይ ያለውን ሊኩዲቲ ካስወጣልን በኋላ ሊኩዲቲ ከወጣ ከዛ በኋላ ማርኬት ከሊኩዲቲ ወደ ሊኩዲቲ ስለሚሄድ አብረን ተከትለን ደግሞ ሌላ ሊኩዲቲ ወዳለበት ነዳለን ማለት ነው። ስለዚህ አሁን ማርኬቱ ሞር ባለበት ደረጃ ወደታች ሊኩዲቲ አለ፣ ወደታች ሊኩዲቲውን ሊያስወጣልን ወደታች ይመጣል ማለት ነው። ይሄው እንደምታዩት ማርኬቱ ይሄው መጣ፣ ሊኩዲቲ አሁን አስወጣ ማለት ነው። ሊኩዲቲ አስወጣ። ከዚህ በኋላ በቀጥታ ወደ ባይ ሜንቴን እናደርጋለን ማለት ነው። ወደ ባይ ሳይድ እንትን ይኖረናል ማለት ነው። ወደ ባይ ይሄዳል ብለን ሊኩዲቲም ስላስወጣልን ሞር ከዚህ ጋር እንትን እንከፍታለን ማለት ነው። ይኸው እዚህ ጋር እንደዚህ አድርገን ስቶፕ ሎስ እናስቀምጥ። እዚህ ጋር ነው የምናስቀምጠው፣ እዚህ ከተቃራኒ ካንድልስት በታች ይኸው እንዲህ አድርገን እስከዚህ ድረስ ስቶፕ ሎስ ይኸው እስከዚህ ድረስ እንሄዳለን ማለት ነው። ይኸው ሊኩዲቲ ላይ አንድ በደንብ የምታዩት ነገር ምንድነው? በሊኩዲቲ ሰዓት በጣም ሞር ፎከስ ማድረግ ያለባችሁ ሃየር ታይም ፍሬም ላይ ነው። ሃየር ታይም ፍሬም ሊኩዲቲ ሲወሰድ ሃየር ታይም ፍሬም ሊኩዲቲ ከተወሰደ በቀጥታ ወደ 15 ሚኒት ትመለሱና ለምሳሌ አሁን እዚሁ ጋር ፎርወርድ ላይ በሄድ እርግጠኛ ነኝ ሎስቱ ተወስዶ ነው የሚሆን ማለት ነው። ይሄው እንደምታዩት አይቪታችሁን የፎር አወር ሎስቱ ተወስዷል ማለት ነው። ይሄኛው የዚህ ሎስ ተወስዷል ማለት ነው። ስለዚህ ሎስቱ ከተወሰደ በፎር አወር ታይም ፍሬም ረጅም ዊክ ያለው ካንድልስቲክ ከተፈጠረ ወይ ወደ ላይ ሊኩዲቲ አስወጥቶ ነው ወይ ወደ ታች ሊኩዲቲ አስወጥቶ ነው ማለት ነው። ስለዚህ አሁን ይሄኛው ሎስቱን ወሰደው፣ ይሄው እንደዚህ የዚህኛውን ቤሪሽ ካንድልስቲክ ሎስቱን ወሰደው ማለት ነው። ሎስቱን ወስዶ ወደ ላይ ዘጋ። ስለዚህ የዛኛውን ቤሪሽ ካንድልስቲክ ሊኩዲቲ ከወሰደ በቀጥታ ወደ 50 ሚኒት ስነድ ደግሞ ወደ ላይ ኢንትሪ እናገኛለን ማለት ነው። ስለዚህ ሊኩዲቲን በዚህ መንገድ ነው መለየት የምንችለው ማለት ነው። ኦኬ አሁን ደግሞ በቀጥታ ቼንጅ ኦፍ ካራክተር ወይም ቾክ የሚለውን ስናይ ሊኩዲቲ ሲው ብቻውን በቂ አይደለም፣ ማረጋገጫ ያስፈልገዋል። እኛ የምንፈልገው ቼንጅ ኦፍ ካራክተር ወይም ቾክ የምንለው ይህ የሚሆነው የሊኩዲቲ ስዊፕ ከተደረገ በኋላ ገበያው የመጨረሻውን የገበያ መዋቅር ወይም ማርኬት ስትራክቸር ሲሰብር ነው። ይህ የገበያው ኦርደር ፍሰት ከዚህ ወደ ዝቅተኛው ወደ ከፍተኛው የሚወጣበት እንትን ማለት ነው። ለምሳሌ አሁን እዚህ በኋላ ሊኩዲቲ ስዊፕ ብቻ ቼንጅ ኦፍ ካራክተር ፈጥሯል ማለት አንችልም። አሁን ብዙ ጊዜ ማርኬት እዚህ ጋር መጣ፣ ይሄው ኢኳል ሎ ነው። እዚህ ጋር አሁንም መጣ፣ ይሄው እዚህ ጋር ኢኳል ሃይ ነው። በቀጥታ ወርዶ ይሄው በቀጥታ እዚህ ጋር ሲወርድ ምንድነው ምን ቼንጅ ኦፍ ካራክተር እንላለን። ቼንጅ ኦፍ ካራክተር ለመባል ግን ማርኬቱ ተመልሶ መጥቶ እዚህ ጋር አዲስ ለወርሎ ማግኘት አለብን ማለት ነው። ተመልሶ ይሄን ሲሰብረው ነው ይሄ ማርኬት ወደ ታች በቀጥታ መቀየሩን
ኮንፊርም ይሆንልን ማለት ነው። ስለዚህ ይሄኛውን ሊኩዲቲ ስለወሰደ ተመልሶ ስለመጣ ብቻ ቼንጅ ኦፍ ካራክተር ፈጥሯል ማለት አንችልም ማለት ነው። ስለዚህ ቼንጅ ኦፍ ካራክተር ፈጥሯል ምንለው ምን ሲሆን ነው? ይሄኛውን ይሄው እዚህ ጋር መጥቶ ይህን ሲሰብርልን በቀጥታ ማርኬቱ ወደ ታች እነደ አብረን ተከትለን እንወርዳለን ብለን እናስባለን እንጂ ይሄኛው እዚህ ጋር በቦዲም ዘጋ በዊክም ሆነ ሲሰብረው ብቻ ቼንጅ ኦፍ ካራክተር አድርጓል ካልነ ሊኩዲቲ ስዊፕ ብቻ ነው የምንጠቀመው ማለት ነው። ስለዚህ ሊኩዲቲ ስዊፕ የሚያደርገን ደግሞ እዚህ ጋር ያለውን ሊኩዴት አድርጎት ወደ ላይ ለመውጣት ነው እንጂ ቼንጅ ኦፍ ካራክተር አልፈጠረም ነው። ቼንጅ ኦፍ ካራክተር የሚፈጥረው ከዚህ በኋላ ይሄኛውን ይህን የሰበረውን መጦ ሜትጌት አድርጎ እዚህ ደግሞ ይሄኛውን ድጋሜ ሲሰብረውና ሌላ ሎወር ሎ ደግሞ ስናገኝ ተከትለን አብረን ወደታች እንወርዳለን እንጂ ሊኩዲቲ ስዊፕ ብቻ እንደ ቼንጅ ኦፍ ካራክተር አንቆጥረውም ማለት ነው። ለምሳሌ ይሄኛውን እናስጀምረውና እዚሁ ባለበት ላይ እዚሁ ላይ እንየውና ቼንጅ ኦፍ ካራክተር ፈጥሯል ልንለው ምንችለው ይሄው እዚህ ጋር ይሄው አሁን ይሄ ቼንጅ ኦፍ ካራክተር ፈጥሯል ማለት አንችልም። እዚህ በኋላ ቼንጅ ኦፍ ካራክተር ፈጥሯል ምንለው መቼ ነው? ማርኬቱ ይሄው ይሄንን ብሬክ አረገልን። ብሬክ ካረገ በኋላ መጥቶ ይሄንን ድጋሜ ብሬክ ሲያደርገው ወደ ላይ ይቀጥላል ቼንጅ ኦፍ ካራክተር አድርጓል ልንለው ምንችለው ማለት ነው እንጂ አሁን ባለበት ደረጃ ማርኬቱ ሊኩዲቲ ነው ስዊፕ እያደረገ ያለ ማለት ነው። ስለዚህ የሊኩዲቲ ኮንሰፕትን መያዝ ብቻ ቼንጅ ኦፍ ካራክተርም አንደርስታንድ ማድረግ ይቻላል ማለት አይቻልም። ስለዚህ ብዙ ጊዜ ማርኬት ማድረግ ያለባችሁ ምንድነው ቼንጅ ኦፍ ካራክተር መስራቱን የምታረጋግጡበት ራሱን የቻለ ኮንሴፕት አለው ማለት ነው። ቼንጅ ኦፍ ካራክተር መስራቱን የምታረጋግጡበት እድሉ እዚህ ጋር መጥቶ ሎወር ሎ ሰርቶ አሁን ሎወር ሎ ሰርቶ ሌላ ሎወር ሎ ደግሞ ከሰራልን ቼንጅ ኦፍ ካራክተሩን አረጋገጥን ማለት ነው። ስለዚህ አሁን እንደምታዩት እዚህ ጋር አመጣ ቼንጅ ኦፍ ካራክተር ያመጣበት ምክንያት ደግሞ ምንድነው? ይሄው ማርኬቱ መጣ እዚህ ጋር እንደምታዩት ማርኬቱን ሲሄድ ይሄው እዚህ ጋር ቼንጅ ኦፍ ካራክተር ፈጥሮ ነበር፣ ግን ተመልሶ ወደ ታች ስላልሰበረልን ቼንጅ ኦፍ ካራክተር የለውም ማለት ነው። የወጣውን ማርኬቱ ይሄው እንትን አረገው ብሬክ አረገውና ተመልሶ መጣ። ተመልሶ ከመጣ በኋላ ይሄኛውን ደግሞ አዲስ ሃየር ሃይ ካገኘን ቼንጅ ኦፍ ካራክተሩ ኮንፊርምድ ነው ማለት ነው። ስለዚህ እዚህ ጋር እንደዚህ ባይ ኦርደር ሜንቴን እናረጋለን ማለት ነው። ስለዚህ ቼንጅ ኦፍ ካራክተርን በዚህ መንገድ ነው ልንጠቀመው የምንችለው። ኦርደር ብሎክን እናያለን። ኦርደር ብሎክን ስናይ ኦርደር ብሎክ ማለት በሶስት ካንድልስቲኮች መካከል አንዱ ካንድልስቲክ መጦ ኢኳል ሳይሆን እነዚህ ኢኳል ሳይሆን ይችን ሎስቷን ወስዶ ከዚች በልጦ እዛ ሌላኛው ካንድልስቲክ አንድ ካንድልስቲክ ቡሊሽ ካንድልስቲክ ቤሪሽም ሊሆን ይችላል በዛና በሁለቶች ካንድልስቲክ መሃል ፌር ቫሊ ጋፕ ካለ ይሄ ኦርደር ብሎክ እንለዋለን ማለት ነው። ኦርደር ብሎክ ለማለት እዚህ ጋር ብሬክአውት ኦልሬዲ ብሬክአውት አድርጎልናል። ስለዚህ ይሄ ኦርደር ብሎክ አለ። ኦርደር ብሎክ ልንል የቻልንበት እዚህ ጋር ፌር ቫሊ ጋፕ ማለች ማለት ነው። የዚህች ፌር ቫሊ ጋፕ መኖር ይሄን ኦርደር ብሎክ እንዲባል አድርጎታል ማለት ነው። ኦርደር ብሎክ ማለት ግዴታ ፌር ቫሊ ጋፕ መኖር አለበት ማለት ነው። ስለዚህ ይሄ ሙሉ ኦርደር ብሎክ ነው። እዚህ ጋር ፌር ቫሊ ጋፕ አለች። እቺን ፌር ቫሊ ጋፕ እንደ ኢንትሪ እንጠቀማታለን ማለት ነው። እንደ ኢንትሪ ስንጠቀም ኢንትሪያችን የምናስቀምጠው ፌር ቫሊ ጋፓ ከምትጀምርበት እዚች ጋር ማለት ነው። ፌር ቫሊ ጋፓ የምትጀምርበት ጀምሮ ኢንትሪያችን እናስቀምጣለን። ኤስኤላችን የምናስቀምጥበት ደግሞ ከዚህኛው ከዚች ከወረደችው ካንድልስቲክ ከሶስተኛው ካንድልስቲክ ዊክ በታች ማለት ነው። ያው ባይ በመንገባ ጊዜ ከዚች በታች እናደርጋለን ማለት ነው። ማርኬቱ እስከዚህ ይሄኛውን እንኳ ሪል ሞቭን ይሄንን ሜትጌት ለማድረግ ቢመጣ ማርኬቱ ከዚህ በታች ከወረደ ወደ ሌላ ማርኬት ሽፍት ስለሚያደርግ ከዚህ በታች ከመጣ ሎስ እናደርጋለን እንጂ ሌላ ሉዝም እንትን ማለት የለብንም ማለት ነው። ስለዚህ በዚህ መንገድ ኢንትሪያችን እናስቀምጣለን። ኢንትሪያችን ስናስቀምጥ አንድ ማስተዋል የሚገባን ነገር ምንድን ነው? እዚህ ጋር ስናስቀምጥ ኦርደር ብሎክ በተፈጠረበት ጊዜ ከዚች ጋር ፌር ቫሊ ጋፓ ከምትጀምርበት ጀምሮ ነው የኢንትሪያችን የሚያስቀምጠው። አብዛኛው ማርኬት እዚህ ጋር ዋናው ሙቭ እዚህ ጋር ሳይደርስ የሚመለስበት እችን ፌር ቫሊ ጋፕ ከዘጋ እዚህ ደርሶ የሚመለስበት ባህሪም ስላለ ማለት ነው። እዛ ኤስኤላችን ደግሞ ከዚህ ዊክ በታች እናስቀምጣለን ማለት ነው። እዚህ በኋላ ማርኬቱ ተመልሶ እችን ፌር ቫሊ ጋፕ ይሞላታል ብለን ይህም ኦርደር ብሎክ ስለሆነ እንጠብቃለን ማለት ነው። ማርኬቱ ቡሊሽም ስለሆነ አሁን ስለዚህ ኦርደር ብሎክን ለኢንትሪ የምንጠቀምበት በዚህ መንገድ ነው ማለት ነው። ቅድም እንዳልኋችሁ አሁን እዚህ ጋር ብዙ ጊዜ
ኦርደር ብሎክን እንደ ኢንትሪ ስትጠቀሙት አንዳንዴ ከዚህኛው ታች ጋር ሙሉውን ፌር ቫልዩ ጋፑን ሙሉ በሙሉ እንኳን ላይዘጋውም ስለሚችል ፌር ቫልዩ ጋፑ ከምትጀምርበት ጀምሮ ካረግነው አሪፍ ኢንትሪ አሪፍ ሪዋርድ ይኖረናል ማለት ነው። ስለዚህ ኦርደር ብሎክን በዚህ መንገድ አይዴንቲፋይ ማድረግ እንችላለን። በትክክል መተንተን ብቻ ሳይሆን በትዕግስት መጠበቅም ይጠይቃል። እነዚህ የስማርት መኒ ኮንሰፕት በዝርዝር ለመማር በቴሌግራም ቻናላችን ያዘጋጁት ሙሉ ትምህርት እቅድ ተከታተሉ። ለተጨማሪ የኤስኤምሲ ስልጠናዎች ትሬድ ትሪያምፍን